ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው። ተመልሼ መጥቻለሁ። ከመግቢያዬ በፊት ያው ሌሎችን ከመናገሬ በፊት ቪዲዮውን ከዚህ በፊት 2 ሰዓት ላይ ለቅቄው ነበርና ስለቀው ኮፒራይት እና ያው ብሎክ አድርጎት ነበርና ለምን እንደሆነ ተደጋጋሚ እንግዲህ ሙዚቃው ደግሞ ራሱ ኮፒራይት ቼክ ኮፒራይት አይደለም ብሎ ነው የለቀቁት እና ለዛ ዲሌት አድርጌ ነው ድጋሚ አሁን በማታ የለቀቁት። እንደው ካያችሁት ቪዲዮውን ኮሜንት፣ ላይክ፣ ሼር ብታደርጉ አንደኛ ሰው ተደራሽ ሲሆን ይታይልኛል፣ ሁለተኛ ደግሞ ያው እንደዚህ ነገሮችም አይመጡብኝም። ቪዲዮ በጣም አልዳረሰም፣ በጣም እይታው እየሞተብኝ ስለሆነ እንዳስቸግራችሁ ነው እና ከይቅርታ ጋር ካያችሁት ላይክ ኮሜንት በማድረግ ቻናሌን አሳድጉልኝ ባለው ዛሬ ያው የምሰራው ቼስት እና ያው የሆድ ነው የምሰራው። የተለያዩ 3 አይነት ሆኖ የተለያዩ አሰራር ነው የምሰራው እና ያው መጀመሪያ የሰራሁት የእጅ የቼስት እና የሆድ ማለት እግራችንን ብድግ እግርን ሆዳችንን እንዲሰማን አድርገን እግራችንን ብድግ አድርገን ወደ ሆዳችን ጠጋ ያደርግና ሆዳችን ያው እንደዚህ ጫና አድርገን ነው ስሜት ይኖረዋል። በተለይ እንደዚህ ተኝተን ወንበሩን በደንብ ሳናሳይ መካከለኛ አድርገን የወንበሩን ጎን ይዘን እግራችን ብድግ እያደረግን ነው የምንሰራው ማለት ነው። ይሄ እስከ 20 ነው። እንደዚህ ስሰራ 20 ነው። እነዚህ ዳምብሎችን ሲይዝ ግን 15 ጊዜ 3 እየደረቡ ማለት ነው። ግን 15ቱን በተለያየ እያረፍኩኝ ነው የምሰራው ማለት ነው። እና እንደዚህ እያየሁኝ ደግሞ የማወራው ያው በስልክ በኦንላይን ላይ ከዚህ በፊት ነግሬያችኋለሁ። የሚያሰለጥናል ከፈለጋችሁ ቲክቶክ ላይ ታገኙታላችሁ። አንቶኒ ይባላል። እኔ እሱ ነው ለ2 ወር ያህል የሰለጠንኩት ከሱ ጋር። ለዛ ነው እሱን እንደዚህ ስሪ እንደዚህ አድርጊ እያለ ያው እሱን እያየሁ ነው የምሰራው ነው። ያው እሱ ነው የሚያሳየኝ እንዴት ወንበሮቹ እንዴት እንደሚተኙት ዳምብሌኑን መያዝ እንዴት እንዳለብኝ እና ምን ላይ እንዲህ ስሰራ ቼስት ላይ ከሆነ ቼስት፣ የቼስት ከሆነ ቼስት፣ የሆድ ከሆነ ይሁን እያለ በትክክል ሰፖርት አድርጎ የሚያሳየኝ እሱ ነው እና ከሱ ጋር ነው እንደዚህ አይታችሁ ከሆነ ቆም ሲደክመኝ ከሱ ጋር ነው ማወራ የነበረው እና ከፈለጋችሁ አንቶኒ ብላችሁ ቲክቶክ ላይ ታገኙታል። ላይፍ ሮብ ባልሳሳት ቅዳሜና እሑድ ላይፍ ሁሌ ይከታተላል። ስለ ጤናም ያወራል፣ ስለተለያዩ ነገሮች ቪዲዮዎች ያወራል ማለት ያስተምራል። ተማሪዎች ዶክተሮችም ይመጣሉ፣ የስፖርትም የምግብ አመጋገብ ራሱ ይመጣሉ እና በሰፊ ታዩታላችሁ ብዬ ገምታለሁ ቲክቶክ ላይ ከገባችሁ። እንደዚህ ደግሞ ኮንታክት ካደረጋችሁት በኦንላይን እንደዚህ በዋትስአፕ ያወራችሁ ያሳያችኋል ማለት ነው። እንደዛ ነው። አሁን ይሄን ያዝኩት ታምፕሌን እንደዚህ አድርጌ በጣም ይሄን ስሰራ ምንድነው የመጀመሪያ ጊዜም ስለሆነ ደክሞ ነበረ። እንደዚህ ሳነሳ እግሮቼን በጣም የመጀመሪያ ስለሆነ በጣም ይደክም ነበረ እና ያው አሰራሩን እንደዚህ እኔ በፊት ስሰራ ምንድነው የምሰራው ብዙ ጊዜ የሆድ ሩጫ እና ያው ምንድነው ብዙ ጊዜ ክብደቶችን ማንሳት ምናምን ነው በብዛት የማነሰው የነበረና ሞር ፎከስ ለቼስት የእጅ ሰርቼ ለዛ ነው ብዙ ጊዜ እጅ ስሰራ በጣም እጅን ይደክመኛል። አሁን ነው ከሱ ጋር ስሰራችን 2 ወር
እጄ ገና አሁን ክብደቶችን ሳነሳ እየጠነከሩ የመጣና አንዳንዴ በአሰልጣኝ ስንሰራ በጣም ብዙ ነገሮችን ማንሰራቸውን ፎከስ አድርገን እንድንሰራ ይረዳናል። በፕሮግራም ነው የምንሰራ። ዛሬ የእጅ የሆድ ከሰራን ነገ ደግሞ እጃችን እረፍት ማግኘት አለብን ተብሎ ማግኘት አለበት ለ24 ሰዓት። አሁን ዛሬ እንደዚህ ከሰራሁ ነገ ደግሞ የተለየ ወይ የእግር እሰራለሁ ወይ ደግሞ ይሄ የባክ እሰራለሁ። እንደዚህ የተለያየ ነው የምሰራው የነበረ። አንዳንዴ ፕሮግራም ይዘን ስንሰራ ሰውነታችን ቶሎ ለውጥ እናገኛለን። ለመቀነስም ፕሮግራም ይኖረናል ማለት ነው። ምግባችን ካስተካከልነ፣ ስፖርታችን ደግሞ በስነ ስርዓት እንደዚህ ከሰራነ ማንለወጠው ነገር የለም፣ እንለወጣለን። ከልባችሁ ደግሞ ስፖርት የምትወዱ ከሆናችሁ ሁሉም ሰው ይቀየራል ማለት ነው። ሁሉም ሰው አሰልጣኝም ሆነም ከዜሮ ተነስተው ነው ወደ አሰልጣኝነት የሚመጡ። ያ ከፍላጎት የሚመጣ ነው ማለት ነው። ከትምህርትም ነው፣ ከማየትም ነው፣ ከመማርም ነው። ሶስቱ ነገሮች ነው የሚመጡት እና ሁላችንም ማድረግ ግባችን መድረስ እንችላለን። ለፈለግነው አላማ ለፈለግነው ግብ መድረስ እንችላለን። እኔ ደግሞ ስፖርት በጣም ነው የምወደው። አሁን አይደለም ከበፊትም እወዳለሁ እና የምፈልገው ራሴን ሰውነቴን ፊዚካሌን ቀይሬ ወደፊት ደግሞ እግዚአብሔር ከፈቀደ ደግሞ እንደዚህ የተማርኩትን በግብ አድርሼ ሰውንም ለመርዳት እኔም እንድቀየር ተቀይሬ ፊዚካሊ ሰውነቴን መቀየር በጣም እፈልጋለሁ። ሰውነቴን እንዳለ ቦዲ እንዲቀየር እፈልጋለሁ እና ያው ሁሉም ነገር ከዛ ምንድነው ሁሉም ነገር ጠንካራ ከሆነ ማንቀይረው ነገር የለም እና እንደዛ ነው። አባል አስረዘምኩባችሁ ይቅርታ። እና እንደዛ ነው ልላችሁ ፈለኩት። ያው ነገሮችን እንዳልደጋግምባችሁ፣ ሲደጋግም ደግሞ ያው ይሰለቻል እና እንደዛ ነው። ብዙ ነገር ከማስረዝማባችሁ ዛሬ የሰራሁት በአጠቃላይ ቸስት እና የእጅ እና የሆድ ነው የሰራሁትኝ እና በሌላ ቪዲዮ እስክንገናኝ ላይክ፣ ኮመንት፣ ሰብስክራይብ በማድረግ ተባበሉ፣ ቻናልን አሳድጉልኝ። እኔ ደግሞ እናንተ ኮመንት አድርጋችሁ ይህን ነው የምትሰሩ ሳራ፣ እስኪ ሌላ ቪዲዮ ይህን ስሪ ካላችሁ ደግሞ በደስታ ደግሞ እሰራለሁ። ደስ ብሎ ደግሞ የምትፈልጉትን አደርጋለሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ። ሀገራችንም ሰላም ያርግልን፣ ያለንበትንም ሀገር ሰላም ያርግልን። በሰላም እንገናኝ ባይ